አንዳንድ ሰዎች ስህተት ስለሰራችሁ ሳይሆን ትክክል ነገር ስለሰራችሁ ብቻ ይጠሏችኋል። ሰዎች እናንተን የሚጠሉባቸውን 7 መሰረታዊ ምክንያቶች አሉ። ሁሉም ምክንያቶች ታዲያ ከእናንተ ጋር አይገናኙም። የእናንተ ጥፋት አይደሉም። እናንተ የሰራችሁት ነገር ሳይሆን ስለ ራሳቸው ችላ ያሉትን ነገሮች፣ አንዳንድ የእናንተ ተግባራት ያንን ስለሚያጋልጥባቸው ነው። የድሮ ህይወቴ ይብቃኝ፣ ጓዳይን ማሻሻል እፈልጋለሁ ብላችሁ ደፋ ቀና ማለት ስለጀመራችሁና ለውጥ ማሳየት ስለጀመራችሁ ብቻ የሚጠሏችሁ ብዙ ሰዎች እንዳሉ ታውቃላችሁ። ስለዚህ በዛሬው ቪዲዮ ሰዎች እናንተን የሚጠሉባቸውን 7 ምክንያቶችን እንመለከታለን። የወደዳችሁትንና የተገረማችሁበትን በኮሜንት አሳውቁኝ። የምትጠይቁኝም ነገር ካለ እንወያይበታለን። ላይክ እና ሰብስክራይብ በማድረግ ተከታተሉኝ። ያለ ምክንያት ሰዎች እናንተ ከሚጠሉባቸው መንገዶች መካከል የሚጀምረው ማድረግ ያልቻሉትን ነገር ስለምታስታውሷቸው ነው። አንዳንድ ሰዎች ሲያዩዋችሁ ቢኖረኝ ብለው የተመኙትን ኳሊቲ እናንተ ውስጥ ሊመለከቱ ይችላሉ። ያላችሁ ኮንፊደንስ፣ ከልክ ያለፈ ደስታችሁ፣ ሰላማችሁ፣ ስኬታችሁ፣ ቤታችሁ የሰፈረውን ሰላም፣ እነዚህ ነገሮች በእናንተ ላይ ሲመለከቱና እነዚህ ነገሮችን በህይወታቸው ከጎደሏቸው እንዲሁ ያለ እናንተ ጥፋት ይጠሏቸዋል። ይህ ጥላቻቸው ታዲያ የእናንተን ዋጋ የሚዳኙበት ሳይሆን የውስጣዊ ቁስላቸውን የሚለኩበት መንገድ ነው። የእናንተ መለወጥ እነሱን የሚያሳንስ ተግባር አይደለም። ይልቅ ቢረዱ እንዲገነዘቡ ነበር እያደረጋችኋቸው ያላችሁት። እድገት የሚፈልግ ሰው ትህትና ሊላበስ ይገባል። ባለቤትነትን፣ ጫና ማሳደርን፣ ኃላፊነት መውሰድን። ጥላቻ ግን እነዚህን አይፈልግም። ስለዚህ ከዚህ ሰው ምን መማር አለብኝ ብሎ ከመጠየቅ ይልቅ ያንን ሰው እንዴት ዋጋ ላሳጣው ብሎ ይጠይቃሉ። ይህን ሁሉ የሚያደርጉት ታዲያ ጥቃት አድርሳችሁባቸው ሳይሆን ሸፋፍነው የደበቁትን ነገር ገላልጣችሁ መስራት እንደሚቻል ስላሳያችኋቸው ብቻ ነው። የእናንተን ስኬት እንደ ሞቲቬሽን ከመጠቀም ይልቅ ወደ ጥላቻ ይቀይሩታል። ጉዳዩ እናንተ የምትሰሩት ሳይሆን እነሱ ያልሰሩት ነገር ነው። ሁለተኛ ደግሞ በራስ አለመተማመናቸውን ስለምታጋልጡባቸው ነው። አንዳንድ ሰው በራሱ የማይተማመንባቸው የተለያዩ አጋጣሚዎች ሊኖሩበት ይችላሉ። ጥሩ እንዳልሆኑ የሚያውቁባቸው አካባቢዎች ማለት ነው። ያ በራስ አለመተማመን እነዛን ሰዎች ተመችቷቸው እንዲቆዩ የሚያደርጋቸው በንጽጽር፣ በቁጥጥርና በምቾት ውስጥ ብቻ ነው። አጠገባቸው ያለ ሰው ጠንካራ በራስ መተማመን፣ የግል ክብርንና ክላሪቲ ሲያስመለክታቸው የውስጥ ሰላማቸው ይረበሻል። ያን ያህል የተሻላችሁ ሰው ሆናችሁ ሳይሆን ነፃና ጠንካራ ስለሆናችሁ ብቻ ነው። የእናንተ በራስ መተማመን የእነሱን በራስ አለመተማመን አልፈጠረውም፣ አጋለጠባችሁ እንጂ። ጠንካራ ሰዎች ኢንስፓየርድ ይሆናሉ እናንተን ሲያዩ። በራሳቸው የሚተማመኑ ሰዎች ከስህተታቸው ይማራሉ። ጤናማ ሰዎች ለእድገት ይለፋሉ። በራሳቸው የማይተማመኑ ሰዎች ብቻ ናቸው የሰውን እድገት ሲመለከቱ ስጋትና ፍርሃት የሚገባቸው። የሆነ ሰው ራሱን ስለሆነና ራሱን ስላገኘ ብቻ ይደናገጣሉ። ምናልባት እናንተ ከማህበረሰቡ ጋር የጠለቀ ሶሻል ላይፍ ያላችሁ፣ እነሱ ደግሞ ብዙም ከሰው ጋር የማይግባቡ ሆኖ፣ ወይም ደግሞ እናንተ በሙያችሁ በጥሩ ሁኔታ ውጤታማ እየሆናችሁ እነሱ ደግሞ የሆነ ቦታ እስታክ ሆነው ቀርተው ይሆናል። ወይም ደግሞ የተለየ ቁንጅናና ውበት ኖሯችሁ እነሱ ግን ያንን በተፈጥሮ ስላላገኙት ይሆናል። ምንም ይሁን ብቻ እናንተ የምትሰሩት ስራ ቀድሞ የነበራቸውን ቁስል ይጫናቸዋል። ያንን ቁስላቸውን ቀስ ብለው ከማዳንና ኃላፊነትን ከመቀበል ይልቅ እናንተን ተደብቀው ይወቅሳሉ። ምንም አላደረጋችኋቸውም። እንዲሁ ስለኖራችሁ ብቻና ራሳችሁን ስላገኛችሁ ብቻ ነው ያንን የሚያደርጉባችሁ። የማይወዱትን ነገር ያስታውሳቸዋል። ድሮ የረሱትን ቁስል ከፍቶ ያሳያቸዋል። ስለዚህ ያንን ህመም ወደ እናንተ ፕሮጀክት ያደርጉታል። ምክንያቱም የራሳቸውን በራስ አለመተማመን ከመጋፈጥ የበለጠ እናንተን ጠላት ማድረግ ይቀላቸዋል።
ሶስተኛ ደግሞ እነሱ የሚፈልጉት ነገር እናንተ አላችሁ። ይሄ ደግሞ በጥላቻ የተደበቀ የቅናት መንፈስ ነው። አንዳንዴ ሰዎች እናንተን አይጠሏችሁም፣ እናንተ የምትወክሉትን ነገር ነው የሚጠሉት። የእናንተን ላይፍ ይፈልጉታል፣ የእናንተን የፍቅር ህይወት፣ ሰላማዊ የትዳር ህይወታችሁን፣ በቤታችሁ ያለውን መረጋጋትና የሰከነ መንፈስ፣ ስኬታችሁን፣ የተለያዩ እድሎቻችሁን። ይህ ሁሉ ስለሌላቸው ወይም እንዴት እንደሚገኝ ስለማያውቁ ወይም ደግሞ ያንን ለማግኘት የሚከፈለውን መስዋዕትነት ለመክፈል ፍላጎት ስለሌላቸውና እናንተ ያንን ነገር ስላላችሁ ብቻ ይጠሏችኋል። ቅናት አውጥቶ ለመናገር በጣም አሳፋሪ ስለሆነ እነዛ ሰዎች በሌላ ስም ይሰጧችኋል። እናንተ ያላችሁ ነገር የሚገባችሁ እንዳልሆነ ለራሳቸው ይነግራሉ። የሆነ ሰው ባላችሁ ነገር ብቻ ተመልክቶ ቂም ከያዘባችሁ ምንም ነገር ከነሱ ወስዳችሁባቸው ሳይሆን ለመሆን የፈሩትን ማንነት ብቻ ሆናችሁ ስለተገኛችሁ ነው። ስለዚህ በራሳቸው ላይ ከመስራት በላይና ለናንተ ደስተኛ ከመሆን በላይ የናንተን ነገር በሙሉ ማጣጣል ይፈልጋሉ። ጤናማ የሆኑ ሰዎች እንዴት ሰራችሁ ብለው ይጠይቋቸዋል። ቀናተኛ ሰዎች ደግሞ ይህንን ነገር እንዴት ርካሽ ላደርገው እያሉ ያስባሉ። አንዱ ወደ እድገት ያመራል፣ ሌላኛው ደግሞ ወደ ጥላቻ። ደስተኛ መሆን ማንም አይከለክላችሁም። ስኬታማ ለመሆን ማንም ምንም አያግዳችሁም። ሌሎች ስለራሳቸው የተሻለ እንዲሰማቸው ብቻ አንሳችሁ መገኘት የለባችሁም። የግዴታ እነሱን መመሳሰል የለባችሁም። እነሱ ቢቀሩ ይሻላል የእናንተ ለውጥ ከሚቀር። የነሱ ቅናት የነሱ ኢሹ ነው። አራተኛ ደግሞ እንዲቆጣጠሯችሁ አትፈቅዱላቸው። አንዳንድ ሰዎች ሴፍ እንደሆኑ የሚሰማቸው ሌሎች ለነሱ ተገማሽ ከሆኑላቸው ብቻ ነው። ሌሎችን መቆጣጠር ከቻሉ ብቻ ነው ሴፍ ሆነው እንደኖሩ የሚቆጥሩት። የእናንተ ውሳኔ ላይ ተጽዕኖ ማሳደር የሚችሉ ከሆነ ተገዢ እንደምትሆኑላቸው ሲያውቁ ብቻ ነው ደስተኛ የሚሆኑት። ስለዚህ በራሳችሁ መንገድ ያለ ተጽዕኖ ስታስቡ፣ ገደብ ስታስቀምጡ ወይም የራሳችሁ መንገድ ብቻ ስትመርጡ ያላቸውን ፓወር እንዳጡት ይገባቸዋል። በራስ መተማመን የሌላቸው ሰዎች ደግሞ ያ ፓወር ማጣትን እንደ ክህደት ይመለከቱታል። በእናንተ ላይ የነበራቸውን በፊቱን ቁጥጥር አሁን ሲያጡ እንደ ከዳችኋቸው ነው የሚያስቡት። የማይቆጣጠሯችሁ ከሆነ በእናንተ ላይ ያላቸውን ፓወር ያጣሉ። እነሱ ወደ ፈለጉበት ቅርጽ እናንተን ለመቅረጽ ያላቸውን ስልጣን ያጡታል። አሁን ያም ያበሳጫቸዋል። ገደብ ማስቀመጥ እናንተን ጥፋተኛ ያደርጋችሁ። ለራሳችሁ ማሰብ መጀመራችሁ አስቸጋሪ ሰው እንድትሆኑ ያደርጋችሁ። እምቢ ማለት ራስ ወዳድ ሊያስብላችሁ አይችልም። ያንን ሁሉ በማድረጋችሁ ብቻ የሚጠሏችሁ ሰዎች ስለናንተ በጭራሽ ኬር እንደማያደርጉና መቆጣጠር የሚችሉት የድሮ ማንነታችሁን ብቻ እንደሚፈልጉ የሚያሳዩበት መንገድ ነው። ስለዚህ ስላልታዘዛችሁላቸው ብቻ የሚጠሏችሁ ሰዎች ካሉ ተቀይራችሁባቸው ሳይሆን መታለልን ስላቆማችሁ ነው። ያ ደግሞ በራስ መተማመን የሌላቸውን ሰዎች ምቾት አይሰጣቸውም። አምስተኛ ደግሞ ያባከኑትን ችሎታ ስታስታውሷቸው ነው። አንዳንድ ሰዎች ማንነታችሁን አይጠሉትም። እሆናለሁ ብለው አስበው ሳይሆኑ የቀሩትን ነገር እናንተ አድርጋችሁ ሲመለከቱ ነው የሚናደዱት። እናንተን ሲያዩአችሁ ሰው አይመለከቱም። ይልቅ የባከነ እድላቸውን ነው ፊታችሁ ላይ የሚያዩት። ያልተጠቀሙበት እድልና ችሎታቸው ልባቸውን የሚያሳምም አጋጣሚ ነው። በመጥፎ እድል ላይ የሚወቀስ ነገር አይደለም። የምርጫዎቻቸው ተከታታይ ውሳኔ የሆነ ነገር ነው። ስለዚህ በዙሪያቸው ያለ ሰው እድገት ሲያሳይ፣ ሪስክ መውሰድ ሲጀምር፣ ዲሲፕሊንድ ሆኖ ሲቆይ የቆየ ቁስላቸው ይቀሰቀስባቸዋል። እየጎዳችኋቸው ሳይሆን እያስታወሳችኋቸው ስለሆነ ብቻ። የሆነ ጊዜ ለራሳቸው ሲያስቡት የነበረውን ህይወት አሁን እናንተ መኖር ስለጀመራችሁ፣ ለመውሰድ በጣም የፈሩትን ሪስክ ስለወሰዳችሁና አይሆንም ብለው የደመደሟቸውን ደፍራችሁ ስለወሰዳችኋቸው እና ስኬታችሁ፣
ደስታችሁና በህይወት ያሳካችኋቸው ነገሮች በሙሉ ሁሉንም ነገር ማሳካት እንደሚቻል ማሳያ ናቸው። አሁን እነሱ ሊኖራቸው የሚችለው ህይወት እየኖራችሁ ሲመለከቱ ከመበረታታትና ለእናንተ ደስተኛ ከመሆን ይልቅ ቂም ይይዙባችኋል፣ ይጠሏችኋል። ምክንያቱም የጸጸቶቻቸው አስታዋሽ ናችሁ። ከዛም እናንተም መጥላት፣ እናንተ እድለኛ እንደሆናችሁ ለሁሉም መናገር ቀላል ይሆንላችኋል። ስድስተኛ ደግሞ ደስታችሁ ሐዘን ይሆንባችኋል። ሚዝረብል የሆኑ ወይም ደስታ የራቃቸውና ምቾት የማይሰጣቸው ሰዎች ሌሎች ሰዎችም ደስተኛ እንዳይሆኑ ነው የሚፈልጉት። የእናንተ ደስታ ሌሎችን ሰዎችን አይጎዳም። መዝናናታችሁ ከሌሎች የሚያጎድለው ነገር የለም። ነገር ግን ፊታችሁ ስለፈካ እናንተና ሌሎችን በዙሪያችሁ ያለውን ሰው ተደስቶ ሲመለከቱ የሚናደዱና የሚጠሏችሁ ሰዎች አሉ። ሰዎች እናንተን ሲያዩአችሁ የሚሰማቸውን ስሜት መቀየር አትችሉም። ብቸኛው መቆጣጠር የሚችሉት የራሳችሁን አመለካከት ብቻ ነው። ጥላቻቸው የራሳቸው ኃላፊነት ነው እንጂ የእናንተ አይደለም። አንዳንድ ሰዎች ደስታ የሚርቃቸውና የሚጠሏችሁ የማይሆን ነገር ሰርታችሁባችሁ ሳይሆን ከልክ ያለፈ ደስታ በህይወታችሁ ላይ ስለፈጠራችሁ ብቻ ነው። ያለ ማብራሪያ በደስታ ስትስቁ፣ የሰላም እንቅልፍን መተኛ ስትችሉ፣ ሰበብ ማቅረብ አቁማችሁ በቆራጥነት ብቻ ስትሰሩ፣ ያ ነፃነታችሁ ለአንዳንድ ሰዎች ማስፈራሪያ ይሆንባቸዋል። ማንነታቸው በረብሻና በትርምስ ዙሪያ ብቻ ያለመሰረቱ ሰዎች አስቸጋሪ ይሆንባቸዋል። በሰው ቂም መያዝ ደግሞ ህይወትን እንደ አዲስ ከመገንባት ይልቅ ቀላል መንገድ ነው። ደስታችሁ ለሌሎች ምቾት የማይሰጥ ከሆነ ህመማቸውን እናንተ አልፈጠራችሁትም፣ ይልቅ የእነሱን ህመም ለመሸከም ከልክላችኋል ማለት ነው። ሰባተኛና የመጨረሻው ደግሞ ያለ ይቅርታ ገደብን ስታስቀምጡ ነው። ገደቦቻችሁ ከእናንተ ጋር ጤናማ ግንኙነት ያላቸውን ሰዎች አያሰናክላቸውም። ይልቅ ከመጠን በላይ መስመር የሚያልፉ ሰዎችን ነው የሚያስደነግጠው። ስለዚህ ጊዜያችሁን ስለተንከባከባችሁ፣ ጊዜያችሁን ስለተከላከላችሁ፣ ሰላማችሁን ስለጠበቃችሁና ራሳችሁን ስለሆናችሁ ብቻ ይቅርታን መጠየቅ ስታቆሙ ማን ከገደብ ጉድለት እየተጠቀመባችሁ እንደነበረ ታጋለጣላችሁ። ብዙ ሰዎች ደግነትን ሁሌ ከመገኘት ጋር ያስተሳስሩታል፣ ዝምታን ከስምምነት ጋር እና ታጋሽነትን ደግሞ ከፈቃድ ጋር። ከዛ በስተመጨረሻ ቀይ መስመርን ስታሰምሩ ልክ እንደ አመጽ ሆኖ ይታያቸዋል። ያ አመጽ አይደለም ግን ይልቅ ራስን ማክበር ነው። ስግብግብ ራስ ወዳድ ትባላላችሁ። ያም የሚሆነው እናንተ ስለተቀየራችሁ ሳይሆን ህጎቹ ስለተቀየሩ ነው። እንደ ድሮ መታለል አቁማችኋል ማለት ነው። ስለዚህ እናንተን ገደብ፣ የእናንተን አጥር ከማክበር ይልቅ ባህሪያችሁን ሊያጠቁ ይወዳሉ። እነዚህ 7 እውነታዎች ያለ እናንተ ጥፋቶች ሰዎች እንዲሁ እናንተን የሚጠሉባቸው ምክንያቶች ናቸው። እስከ መጨረሻው ስለተከታተላችሁኝ ከልብ አመሰግናለሁ። ሐሳብ አስተያየታችሁን በኮሜንት ላይ ጻፉልኝ። በቀጣይ በሌላ ደግሞ እስክንገናኝ ሰላም ቆዩልኝ።